مولا الكريم أنا سازنين آمين 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 لكم أنا يجعلهن نجيك سوسي تكم يا رسول الله في سيم يا براو تداي تشركا من الزماي دمكنا لسوسم لكا የሆነው ሹመቱ በፊት በሳቢቃ መንገዱ ቀጥ ያለውን ኢላ ዳሪል በቃ ለሱ እንቁላል ጣለች ሐማመቱል ወርቃ አሚን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና የተከበራችሁ ማይቲዮ ቻናል ተከታታዮች ደህናችሁ ሰላም ናችሁ? ከኔ ጋር አልሐምዱሊላህ። እንግዲህ ወደ ኢትዮጵያ ሄጃለሁ ማለት ነው። አገራችን ይህን ይመስላል። አዲስ አበባ በጠዋቱ ማለት ነው። ጠዋትና ማታ እንግዲህ ይህን ይመስላል ማለት ነው። ሀገራችን በጣም አምራ ተለውጧል። በጣም ደስ ይላል። ያው እንግዲህ ኢትዮጵያ በስንት ዓመት የገባው ማለት ነው እና በጣም ነው የሚያምረው። በጣም ነው ደስ የሚለው። ያው ማታ ላይ ነው እንግዲህ ያው እንደምታዩት ትንሽ ጧት ሱብሂ ላይ ማለት ነው ወደ ቦሌ እየሄድን ነው ማለት ነው። ወደ ደሴ ለመሄድ ወደ ቦሌ እየሄድን ነው። አዲስ አበባ ቦሌ ላይ ማለት ነው። ከሳውዲ ቦሌ ወርደን ወደ አዲስ አበባ ቦሌ ማለት ነው። እና በጣም ነው የሚያምረው ሀገራችን። ያው መኪና ውስጥ ወንድሞቼ ጋር ማለት ነው። በጣም ነው የሚያምረው። እንደምታዩት ሳውዲ አረቢያ በሉት ሳውዲ አረቢያን ታስንቃለች አዲስ አበባ ማለት ነው። ይሄ እንግዲህ ጠዋት ሱብሂ 9 ሰዓት ተኩል ላይ ነው ማለት ነው። ወደ ቦሌ እየገባን ነው ወደ ኮምቦልቻ ለመሄድ ማለት ነው። ከሳውዲ ማታ ወጥቼ ወደ ቦሌ እየገባን ነው። በጣም ነው የሚያምረው። እንደት ናችሁ? ደህና ናችሁ ወይ? ትንሽ ላሳያችሁ ብዬ ነው። አገራችን እንደምታዩት ይሄ ጫፍ ጫፍ ለምንድነው ካሜራም አለው እንደ ሳውዲ አረቢያ። እኔ አዲስ አበባ ሰቃት ካሜራ እንኳን ካሜራ እንደዚህ ማብራት በደንብ የላትም ነበረ እና በጣም ነው ያስገረመኝ ያስደነቀኝ ነገር ቢኖር ማለት ነው ማለት ሀገራችን ከምንም በላይ ተቀይሯል። ግን በመቀየሩ ላይ ደግሞ ነፃነት ቢኖር ጦርነት ባይኖር የሰው ልጅ እንደፈለገው ወጥቶ ቢገባ በጣም ደስ ይል ነበር። ሀገራችን ብትቀየርም ያው እንግዲህ በብዛት ደግሞ በጣም የሚያስጠላው የሚያስከፋው ነገር ያው በሰቀቀን ነው ጦርነቱ። በእርግጥ ሰው እየኖረ አይደለም ወይ ትላላችሁ? ኑሮ አይደለም በነገራችን ላይ እዚህ ጋር የሚኖሩት ኑሮ አይደለም። በጣም ነው የሚከብደው፣ በጣም ነው የሚያስጠላው እና ሰቀቀን ነው። እንዲያልባችሁ አታወሩ ሞት። እኔ እዚህ መኪና ውስጥ ወንድሞች ጋር እየሄድኩ ነው ማለት ነው። ብቻ በጣም ከባድ ነው። ከአንድ ሰዓት በላይ መንቀሳቀስ አይቻልም። ቤት ውስጥ እንደ ልብ ማውራት አይቻልም። ያለው ነገር ብቻ ለእኔ እንደኔ እይታ ያስጠላል። ሀገራችን ሳይሆን የሚያስጠላው ሁኔታዎች ያስጠላሉ። እኔ እንኳን የሄድኩት ለእረፍት ነው። ያው ለምንድን ነው ለምን መጣሽ ለምን ይሄን ያህል ዓመት ቆይተሽ ልትሉ ትችላላችሁ። በነገራችን ላይ እኔ እቃማዬን አስተካክዬ ነው የሄድኩት። በፈለኩበት ሰዓት መሄድ እችላለሁ። እቃማዬን ካስተካከልኩ ደግሞ እዛም ሩጫ ነው፣ እዛም ሩጦ ነው የሚሰራው። ትዳርን ብያዝ ተሰርቶ ነው፣ ንግድ ብያዝ ተሰርቶ ነው። በነገራችን ላይ እንደውም እዚህ በምንሰራበት ያው ድካምን ቢኖር በድካማችን ውስጥ እረፍት አለ። እዛ ጧት ተነስተን ነው የምንሰራው። በጣም ሰው ሩጫ ነው፣ ሰው በቃ በጣም ስራ ነው እዛም ማለት ነው። እንደውም ድካሙ እዚህ በሰው ሀገር በምንሰራበት ላይ ተከብረን እንደፈለግን ሄደን እንደፈለግን ወጥተን ገብተን የፈለግነውን አድርገን ነው በሰው ሀገር ላይ የምንሰራው ማለት ነው። ሀገራችን ላይ እንደፈለጋችሁ የመናገር መብት የለም። እንደፈለጋችሁ የመሄድ መብት የለም። ያለ መታወቂያ መንቀሳቀስ አይቻልም። መታወቂያ ረስተናል ከተባለ ድብደባ አለ፣ መገረፍ አለ፣ መታገት አለ። ብቻ ከባድ ነው። ኑሮ አይደለም ከባድ ኑሮ እዛም ተሰርቶ ይኖራል። ያው እንኳ ብትን ብላችሁ በሀገራችሁ ላይ ግን
አገሩ ሳይሆን የሚያስጠላው ሁኔታው፣ የሰው ያኔ በስ ያለው ነገር በጣም ነው የሚያስጠላው። በጣም ያስጠላል። እና በያላችሁበት ጠንክሩ፣ በያላችሁበት አግቡ፣ ወለዱ እህቶቻችን ማለት ነው። ያው አገርም ላይ ብትሄዱ ብታገቡትም ከባድ ነው። ከ6 ወር በላይ ሀገር ላይ ትዳር አይቆይም ማለት ነው። ከስንት አንድ ነው። በ6 ወርሽ ሀገር ላይ ነው ያለው ወንድ ነው ምናምን ያው እንላለን አይደለ? የሚገርምሽ እንዳንቺ ስደትን ያየ ህይወትን ያየ እንዳንቺው ደግሞ እንግዲህ እንደምታወቅ ነው። ገጠርም ገብቼ ነበር። በጣም ያምራል ሀገራችን። በቃ ለመኖር ያምራል። እየሰራን መኖር እንችላለን። በጣም ነው የሚያምረው። ግን እንደምታወቅ አሁን ጥቅምት ስለሆነ አረንጓዴ ነው የሄድኩበት ወቅት። ግን ችግሩ ምንድን ነው? በጣም በቃ ሰቃቀን ነው። ገበሬ እህሉን አጭዶ ካላስገባ እስከ ምሽቱ 2 ሰዓት 3 ሰዓት እዚህ ጋር አተር እየቆረጥኩ ነው። አተሩ፣ ባቄላው፣ በቆሎ በጣም ደስ ነው የሚለው ሀገራችን ማለት ነው። ግን በቃ እንደዚህ እሸቱ ውስጥ እንደፈለግሽ ከመሽ ገብተሽ እሸት ይዘሽ ከመሽ 2 ሰዓት 3 ሰዓት ማታ እኔ ድሮ ማቀው እኔ እንኳ ድሮ ስኖር አጎቴ ጋር ገበሬዎቻችን ሲያጽዱ አብረው ሌሊትን አብሬ ሰበስብ ነበር፣ አጭድ ነበረ። አሁን ያለው ሁኔታ አይደለም። ማጨድ ከታመምሽ ጎረቤት ሄደሽ ማታ ሰው መጥራታችም ከመሽ ወተሽ በምሽት እንደፈለግሽ አካባቢሽ አትሄጂም እና በጣም ነው የሚያሳዝነው። እንግዲህ እዚህ ጋር ደግሞ ኩታበር ሜዳው ጋር ነው። የኩታበር ሜዳው ፈረሱ አለ። በጣም ደስ ይላል። ወላሂ በጣም ለውጥ አለ ሀገራችን። በጣም ነው የሚያምረው። በጣም ነው ደስ የሚለው። ተመልሶ የሚመጣበትን የሀገራችን ማስጠላት ሳይሆን የሰው ሁኔታ ነው። በቃ ሰውስ በሱ ፍቅር የለም። ተሰቀሽ ነው ለወጥ ብለሽ ዳይስፖራ ሆኖ ሲከድ በጣም ከባድ ነገር አለና ለዛ ነው ተመልሼ የመጣሁት። ኢንሻአላህ ብዙም አሁን መሄድ እችላለሁ በፈለኩበት ሰዓት 6 ወርም ሆነ ምንም ሆነ ብርን ይጭነቀው እንጂ መሄድ እችላለሁ ማለት ነው። ተመልሰሽ ለምን መጣሽ? ተሳክቶልኝ የለም ወይ እንዲህ ነው ለአላችሁ መልስ ማለት ነውና አልሐምዱሊላህ ረብል ዓለሚን። ያው ሀገራችን በጣም ነው የሚያምረው። ሳሩ፣ ዳገቱ፣ ሜዳው፣ በቃ እሸቱ፣ እህሉ ይሄን ብቻ አይታችሁ ትጠቅማላችሁ። ሀገራችን ላይ የሚያስፈልገው በቃ መስራት ነው። ለመስራት ደግሞ የሀገር ሰላም ያስፈልጋል። ሀገር ላይ ሰላም የለም። በጣም ነው የሚያሳዝነው ያለው ሁኔታ። አገሩ ችግሩ ሳይሆን ተመልሼ እንድመጣ ያደረገ የሀገሩ ነፃነት የለውም። ነፃነት ሲኖራችሁ ነው አይደል የሚሰራው። ህይወትም የሚያዘው በነፃነት ነው። ነፃነት የለም፣ ምንም ነፃነት የለም። እና ውዶቼ ነፃነት የሚባል ነገር የለም። የወንድሜ የሀገር ውስጥ እርሻ ውስጥ ገብቼ የምታዩት ወንድም ያለ እሸት እየበላን ነው ማለት ነው። ያን ይመስላል።